እሺ አሁን በላ በሚለው ነው አረፍተ ነገር የምንሰራው። በላ አው ያዳምጣችሁ ነው። በላ ይበላል በላ በላ በሚለው ነው። አበበ በሶ በላ ይብላ ይብላ። እኔ እኮ እንደምን ይሻለኛል እንደው እኔ ምን አስተማሪው እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? ጨጓራ በሽታ አለበት። ምንድነው ችግሩ ነው? ለምን በሶ እንትን ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፈር እውነቴን ነው 100 ኩንታል እኮ በሙ አይደስ አትበላችሁ። ይሄ እኮ ትምህርት ነው። ይሄ እኮ ትምህርት ነው። እናንተ አረፍተ ነገር እንዴት ሊሰካካ እንደሚችል እያስተማርኳችሁ። ሌላ ወልኩት አበበ እሱ በላ ይብላ ይብላቸው ምን የምለው አድምጡኝ፣ እኔን አድምጡኝ። ወይ እንጂ አበበ 1970 ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አቶ አበበ ለምን አልተባለም? ኧረ ጋሽ አበበስ ብትጨምሩበት። ጋሽ አበበ ይሄ እኮ ትምህርት ነው። አተበላችሁ አተጎረብ ለምን ይረብሹኛል? ትምህርት እያስተማርኩ አይደል እንዴ? ቆይ መምህር፣ እኔም እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው። እኔ ድህነት ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደም ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳችሁ